በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዓለምን ያስካለማት በፊት የነበር ሰማይና ምድር በቃል ያጸና የምድር መሠረት በውስጣቸው የሚገኙ ፍጥረታት ሁሉ የተበተኑትን የሰበሰብ ሁለቱን ወገኖች አንድ ያደረገ አሁንም ጌታችን ሆይ ይህንን የተባረከ የጸና የቃል ኪዳን ቀለበት ትባርክ ዘንድ እንለምንሃለን።
ይህን ሚስት ሆነኝ ዘንድ ወልጄ ተቀብያታለሁ። ስለዚህ ከዛሬ ጀምሮ በሥራዋ ሁሉ በተሻለኝ እረዳታለሁ። በሕመሟና በጤናዋ በደስታና በሐዘኗ ጊዜ ከእርሷ ጋር እሆናለሁ። መከነች ሰነፈች በማለት ይህንን በመሳሰለ ምክንያት ሁሉ በልዑል እግዚአብሔር ትእዛዝ ከእርሷ በሞት እስክለይ ድረስ አልተዋትም፣ ወልጄ ተቀብያታለሁና። ስለዚህም ለእግዚአብሔርና በተቀደሰችው በኦርቶዶክሳዊ ቤተ ክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁ። እኔ ወለተ ማርያም ወልደ ጻድቅን የይግባኝ የሆነ ዘንድ ወልጄ ተቀብዬዋለሁ። ስለዚህ ከዛሬ ጀምሮ በተሻለኝ መጠን በሥራ ሁሉ እረዳዋለሁ። በሐዘንና በደስታው በጤናውና በሕመሙ ጊዜ ከእርሱ ጋር እሆናለሁ። በልዑል እግዚአብሔር ትእዛዝ ከእርሱ በሞት እስክለይ ድረስ ከእሱ ጋር እሆናለሁ፣ እታዘዘውም አለው። ቃሌን በእግዚአብሔርና በኦርቶዶክሳዊ ቤተ ክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁ። እግዚአብሔር አምላክ እናመሰግናለን። ዓለምን ያስከ ዓለማት በፊት የነበር ሰማይና ምድር በቃል ያጸና የምድር መሠረት በውስጣቸው የሚገኙ ፍጥረታት ሁሉ የተበተኑትን የሰበሰብ ሁለቱን ወገኖች ማን ያደረገ? አሁንም ጌታችን ሆይ ይህንን የተባረከ የጸና የቃል ኪዳን ቀለበት ባርክ ዘንድ እንለምንሃለን። የኃይለ ሚካኤልና የወለተ ሚካኤልን ወልደ ጻድቅና ወለተ ማርያም ተክለ ጻድቅንና አጸደ ማርያምን ለአንድነታቸው ለማመልከት ይሆን ዘንድ በአንድ ባረጎሉ ሻንና ባረጎሉ ማሰሪያ ለቃለ ሐዋርያነት ምልክትን ተዘጋጁ እንዲሆን በመካከላቸው የማይነ ፍቅር ይሆናቸው ዘንድ ይኸውም በቤተ ክርስቲያን ላይ የተመሠረተውና የጠበቀው ፍቅር ነው። በየእያንዳንዳቸው ተስማምተው ባሰቡት በአንድነት ማሰሪያ ይኖሩ ዘንድ አንተ የፍቅር ማሰሪያ ነህና ቃል ኪዳናቸውን በሕግ አዘኸናልና በመካከላቸው መግባባትን አድርገሃልና ይህን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ እንዲፈጽሙ ዘንድ እነርሱም የእርሱን ጌትነት ክብር ስግደትን የሚገባው ነው። ከአንተም ከመንፈስ ቅዱስ ጋር ዛሬ ዘወትር ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተባረከ ዘመን ይቅርላቸው። የኃይለ ሚካኤል የወለተ ሚካኤል ወልደ ጻድቅን ወለተ ማርያም ተክለ ጻድቅና አጸደ ማርያምን ተክሊል እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በእጆች ሰውን የፈጠርህ ረዳት ኃይል የሆነው ዘንድ ሴትን የፈጠርኸው አምላክ ሆይ አሁንም ጌታችን ሆይ ለእነዚህ ለሁለቱ ባሮች ለሙሽራውና ለረዳቱ አዋሃጅ ሆኑ በአንድነት ለማዋሃዳቸው አንድ በመሆናቸው ምልክታቸው በፍቅር ማሰሪያ እንዲሆኑ ዘንድ ሰላሜን ለሁላችሁ እሰጣለሁ፣ ሰላሜን ከሁላችሁ ጋር ተባርከው በላቸው። አንተ የሁላችን ሰላም ነህና እኛም ወደ ላይ ክብርና ምስጋና እናቀርብልሃለን። ከአንድ ልጅህና ሕይወትን ከሚሰጥ ከመንፈስ ቅዱስም ጋር በየጊዜውም ዛሬም ዘወትርም ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይን በከዋክብት ያጌጥ ምድርን በዓይነቱ ብዙ የሆነ አበባ ያሳምር ሰማያዊ ሀብትንና ምድራዊ ረፍትን ለሰው የሰጠህ አሁንም ደግሞ አንተ ሰውን የምታፈቅር ቸር ሆይ ይህችን የተባረከች የቀረበች ርስት ባረክ ዘንድ እንለምንሃለን። ለሚለብሷት ለሁለቱ ባሮችህን በቸርነትህ የደስታ የክብር የመድኃኒት ትሆንላቸው ዘንድ የደስታና የሐሴት ልብስ ትሆንላቸው ዘንድ በነፍሳቸውን በሥጋቸውን በመንፈሳቸው ንጹሐን እንዲሆኑ ጠብቃቸው። ጽድቅህን በመስራት ሕይወታቸውንም የንጽሕና የሰላም የጤና ትሆን ዘንድ የሰማይና የምድር በረከት ስጣቸው። በትር ምራ ባለጸጎች አድርጋቸው። ጌታቸውን በበረከት ሁሉ ምላ። በየጊዜው ሁሉ ፈቃድን ለመስራት የለመዱላቸው። አንተ ርኅሩህ ነህና ቸርነትም የበዛ ነውና ቸር ከሚሆን አባትና ከአንተ ምስክር ከሚሆን ሕያው ከሚሆን ከመንፈስ ጋር ይገባል ዛሬ ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የኢየሱስ ክርስቶስ አባት በወይራ ፍሬ ቅባት ካህናትን ነገሥታትን ነቢያትን የቀባ ሰዎች የምትወድ ቸር ጌታ ወደ አንተ እንለምንሃለን። ይህንን ዘይት ባርክ ዘንድ ለምና ሁለቱ ባሮችህን ኃይለ ሚካኤልና ወለተ ሚካኤል ማርያም ተመሳለቅና ጸለ ማርያምን የሚያከብር ዘይት ይሁን። የጽድቅና የማይጠፋ ንጽሕና ያለብን ይሁን። የማይጠወል ድግመትና የሥጋ የጌትና የደስታ እውነተኛ ሀብት ይሁን። ኃይል የደህንነት የጠላት ሥራ ሁሉ ድል የሚነሳ ነው። ነፍሳቸውና ሥጋቸውን መንፈሳቸውን የሚያድስ ነው። የብልጽግና የመልካም ሥራ ፍሬ የሚሰጥ ይሁን። ክብርና ምስጋና ለተቀደሰው ስም ይሁን። ከአንድ ጊዜ ከአንተ ተደረገ ጋር ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ቅባት ለክብሩ መንፈስ የሚቃወም ቅባት ለተቀደሱ ነፍሳት የሚሰጥ ነው። ይህ ቅባት ለክብሩ መንፈስ በመቃወም ነው። የክብር ንጉሥ በሚሆን በጌታችን በኢየሱስ ክርስቶስ ፍጹም ሦስትነት አብ ወልድ መንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አባት ሆይ ክብርና ጌትነትን አቀዳጃቸው። አሜን። ወልድ ሆይ ላቃቸው
መንፈስ ቅዱስ ሆይ ቀድሳቸው። አባታችን አዳምንና ሔዋንን አብርሃምንና ሳራን ይስሐቅንና ርብቃን የባረከ አምላክ እኛን ብቻ ባርክ። እስራኤልን የእስራኤል የተባለ ያዕቆብን ከልያም ጋር የባረከ አምላክ የሳሙኤልና ሐናንና የሐናን የባረከ አምላክ እኛን ብቻ ባርክ። የዮሴፍንና ስንትን ዘካርያስና የኤልሳቤጥን የዮሐንስንና የተባረኩት ሴቶች ሁሉ የባረከ አምላክ እኛን ብቻ ባርክ። ጸሎታችን ልመናችንን ይቀበልን። የልጆቻችን ጋብቻ እግዚአብሔር አምላክ ይባርክልን። አቡነ ዘበሰማያት
አቤቱ እሊህን ባሮችን አባቶችና ወንድሞችን ለፈተና ተጠብቃቸው። ዳግመኛ ኃጥእ በደለኛ በመሆን በደለኛ የመሆን እንድንሆን አዳራችን ሶስት በሚሆኑ በአብና በወልድ በመንፈስ ቅዱስም ቃል የተፈቱ ነፃ የሚወጡ የሆኑ ኃጥእ በደለኛ በመሆን በባሪያና ማን የማይሰው የምትወድ አምላካችን አቤቱ አንተን ብንበድል ተብሎ የሚያስተሰርይ ቃል የሚግበርን አምላካችን አንተ ቸር ሰው ወዳጅ ነህና አቤቱ የተፈተነ ለማወጣናት ለመሆኖች በፊታቸው ኃጥእ የመሆን ባሪያፍታይ Well,
ስለዚህ ስለሚችና ስለሚባሎችን አባቶችና ወንድሞች እህቶችን ደካሞች ስለሆኑ ስለ ባሪያ በቅዱስ መሠዊያ ራሳቸውን ዝቅ ስላደረጉ ሰዎች የመዝሙር አድርግልን። የኃጢአታችንን ማሰሪያ ሁሉ ፈጽመህ አሳልን። አቤቱ አንተን በልባችን በማወቅ ወይም ባለማወቅ በተንኮል ቢሆን በልቡና ክፋት ቢሆን በሥርዓት ቢሆን በመናገር ቢሆን በእውቀት ማነስ ቢሆን የሰው ድካሙን ታውቃለህና ቸር ሰው ወዳጅ ሆይ የፍጥረት ሁሉ ጌታ የሚያደላችን ስርየት ስጠን። በአድርገን አክብረን በጣም አድርገን አምሳሌ የተመታን ነጻ አድርገን ሕዝቡን ሁሉ ፍታቸው። ስምን በመፍራት የተመላን አድርገን ቅዱስ ፈቃድና ስራትና ቸር ሆይ ጌታችን አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ስለና ምስጋና ክብር እናቀርባለን። ሰማያዊ ከሚሆን አባት ጋር ማርያም ከሚሆን መንፈስ ቅዱስ ጋር ዛሬ መኖር ለዘላለሙ በሀገራችን በኢትዮጵያ እንዲሁም ለመላው ሕዝበ ክርስቲያን ላይ ጸሎና ረድኤቱ ለዘላለሙ አሜን። የእስራኤል ሰዎች ይህን ነገር ስሙ። እንዳያችሁት በመካከላቸው እግዚአብሔር በእጁ ባደረገው በካህሊነቱ በታምራቱ በድንቅ ሥራው እግዚአብሔር የገለጠላችሁ ሰው የናዝሬቱ ኢየሱስ ነው። እግዚአብሔር አውቆ መክሮ በሠራው ሥርዓት አሳልፋችሁ ኃጥአን እጅ ሰጣችሁ፣ ሰቀላችሁት፣ ገደላችሁት። እግዚአብሔር የሞትን ማሰሪያ ፈቶ ከሙታን ለይቶ አስነሳው። ሞት እሱን እንደማይዘው ሊይዘው አይችልምና ዳዊትም ስለ እርሱ እንዲህ አለ፣ እግዚአብሔርን ዘወትር አየዋለሁ፣ ሁልጊዜም በፊቴ ነው። እንዳልታወቅም በቀኜ
አካል ቅዱሳን መላእክት በጽባላይ ያጽናኛን በምግባር በሃይማኖት በጾም በጸሎት ያጽና ቁጣውን በትዕግስት መዓቱን በምሕረት ይመልስልን። ሙታን ይማርልን፣ ሕያዋን ይጠብቅልን። ሕፃናትን ባርኮ ቀድሶ ለፈጣሪያቸው የሚገዙ ለቤተሰቦቻቸው የሚታዘዙ የፈጣሪያቸው ስም የሚጠሩ የሚያመሰግኑ አድርጎ ባርኮ ያሳድግልን። ለሀገራችን ለኢትዮጵያ ሰላምን ለሕዝቧም ተሰጥቶ ይጠብቅልን። አጽናፈ ኢትዮጵያን ያስታግስልን። ተዋሕዶ ሃይማኖታችን ቅድስት ቤተክርስቲያናችን ከፈተና ይጠብቅልን። ሕዝቡን ከስደት ሀገሩን ከጥፋት ይጠብቅልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ታሰብ የሚላቸውን የአባታችን የቃላትን መሳታዊቲከ ወሃይማኖቲከ ገብረ ሥላሴን ገብረ ሕይወትን ገብረ ሥላሴን ተክለ ጊዮርጊስን አክሊለ ሰማዕትን ወልደ አሚንን ፀሐየ ሚካኤልን አክሊለ ሰማዕትን ወልደ መስቀልን ወልደ ጊዮርጊስን ወልደ ጻድቅን ኃይለ ጊዮርጊስን ወልደ ተክለ ሃይማኖትን ተስፋ ሚካኤልን ኃይለ ማርያምን ክፍለ ሚካኤልን አመተ ማርያም አመተ ሥላሴን ወለተ ሥላሴን ወለተ አማኑኤል ወለተ አማኑኤል አስካለ ማርያም ጽጌ ማርያም ወለተ ወልደ ወለተ ማርያም ጸረ ማርያም ነጸረ ማርያም አስራተ ማርያም ወለተ ጻድቅን አጸደ ማርያም መንበረ ማርያምን ጽጌ ማርያምን ወለተ ሚካኤል ነፍሳቸውን ይማርልን። አምላካችን በዚህ ችለት መታሰቢያ መሰረታቸው ለመባ ያቀረቡትን ፀሐይለ ሚካኤል ፀሐይለ ሥላሴን ገብረ ማርያምን ኃይለ ሚካኤልን መብዓ ጊዮርጊስን ወለተ ትንሣኤ ወለተ ሕይወትን ወለተ ብርሃን ወለተ ማርያም አጸደ ማርያም ጽጌ ማርያም ወለተ ሰማዕትን ፀሐይለ ሥላሴን ገብረ ማርያምን ፈጥናም ወደ ስምዖን ጴጥሮስና ጌታ ኢየሱስ ይወደው እንደነበረው ወደዛ ወደ ሁለተኛው ደቀ መዝሙር መጥታ ጌታዬን ከመቃብር ወስደውታል፣ የወሰዱትንም አላወቁም አለቻቸው። ጴጥሮስና ያ ሁለተኛው ደቀ መዝሙርም ወጡና ወደ መቃብር ሄዱ። ሁለቱም በአንድነት ሲወጡ ያ ሌላ ደቀ መዝሙር ጴጥሮስም ቀድሞት ወደ መቃብር ደረሰ። በተመለከተ ጊዜ
መግነዙን ተቀምጦ አየ። ግን ወደ ውስጥ አልገባም። ስምዖን ጴጥሮስም ተከተሉት። ደረሰና ወደ መቃብር ተከትሎት ደረሰና ወደ መቃብር ገባ። ከፈኑንም በአንድ ወገን ተቀምጦ አገኘ። በራሱ ላይ የነበረውን መጠምጠሚያን ለብቻው ተጠቅልሎ ከከፈኑ ጋር አልነበረም። ከዚያም በኋላ ወደ መቃብር የደረሰው ሌላ ደቀ መዝሙር ወደ መቃብር ገባ። አይተውም አመኑ። ከሙታን ተለይቶ ይነሳ ዘንድ እንዳለው በመጻሕፍትም የተጻፈውን ገና አላወቁም ነበርና። ከዚህም በኋላ ሁለቱም ተመልሰው ወደ ቤታቸው ገቡ። ማርያም ግን ከመቃብሩ በስተውጭ እያለቀሰች ቆማ ነበር። እያለቀሰችም ወደ መቃብሩ ውስጥ ተመለከተች። ሁለት መላእክትንም ነጭ ልብስ ለብሰው አየች። ጌታ የኢየሱስ ሥጋ በነበረበት ቦታ አንዱ በራስጌ አንዱ በግርጌ ተቀምጠው። እነዚያ መላእክትም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አሏት። ጌታዬ ከመቃብር ውስጥ ወስደውታል፣ የወሰዱትበትንም አላውቅም አለቻቸው። ይህንም ተናግራ ወደ ኋላ መለስ ስትል ጌታ ኢየሱስን ቆማ አየችው። ጌታ ኢየሱስ እንደሆነም አላወቀችው። ጌታ ኢየሱስም አንቺ ሴት ምን ያስለቅሳል? ማንንስ ትሻለሽ? አላት። እርሷ ግን የአትክልት ቦታ ጠባቂ መስሏት ነበር። ጌታዬ አንተ ወስደው እንደሆነ ሄጄ ወደ እኔ እንዳመጣውና ሽቱ ልቀባው የወሰድኩበትን ንገረኝ አለችው። ጌታ ኢየሱስም ማርያም አላት። እርሷም መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ጌታ ኢየሱስም አትንኪኝ፣ ገና ወደ አባቴ አላደረግሁምና፣ ነገር ግን ወደ ወንድሞቼ ሄጅና ወደ አባቴ ወደ አባታቸው ወደ አምላኬ ወደ አምላካቸው አድርጋለሁ አለላያቸው አላት። ማርያም መግደላዊትም ሄደች፣ ለደቀ መዛሙርቱም የምስራች ነገረቻቸው። ጌታችንም አየሁት አለቻቸው። እንደነገራትም ነገረቻቸው። በወልድ ያመነ የዘላለም ሕይወት አለው። ኢትዮጵያ ውስጥ መካነ ደረሳል መስለቁ መስላል አለማለት እግዚአብሔር
ሥላሴ ወለተ አማኑኤል ወለተ አማኑኤል አስካለ ማርያም ጽጌ ማርያምን ወለተ ወልድ ወለተ ማርያም ሳይለ ማርያም አጸደ ማርያምን አስራተ ማርያም ወለተ ጻድቅን አጸደ ማርያምን መንበረ ማርያም ጽጌ ማርያም ክብርተ ሚካኤልን ሀገረ ሕይወት ተስፋ መንግሥተ ሰማያትን ያወርስልን። አብርሃም ይስሐቅ ያዕቆብ ቅዱሳን ቦታ ያሳርፍልን። ወላዲ አስፈላጊ ጠብቅልን። በጸሎተ ማርያም በውዳሴ ማርያም አስቡ አትርሱን ያሉ ሳይለ ሥላሴን ገብረ ማርያምን ኃይለ ሚካኤልን መብዓ ጊዮርጊስን ወለተ ትንሣኤን ወለተ ሕይወትን ወለተ ብርሃንን ይምተ ማርያምን አጸደ ማርያምን ጽጌ ማርያምን ወለተ ሰማዕትን በሕይወተ ሥጋ ወለተ መስቀል ቤተሰባችን ጥልቁ ግልጽ ስላቸውን ይቀበልልን። በዛሬ ዕለት ቅዱስ ጋብቻቸውን የፈጸሙትን ኃይለ ሚካኤልን ወልደ መርተ ሚካኤልን ወልደ ጻድቅን ወለተ ማርያምን ተክለ ጻድቅን አጸደ ማርያምን የአብርሃም የሳራ ጋብቻ ያላረግ ጋብቻቸውን ይባርክልን። አቡነ ዘበሰማያት ከሚንቀሳቀስ እንስሳ በፊት ከሚበሩ አዕዋፍ በፊት ከባሕር አራዊት በፊት እግዚአብሔር በመንግሥቱ ነበረ። አዳምን በእርሱ አምሳልና አርአያ ሳይፈጥረው ትእዛዙን ሳይፈጥር እግዚአብሔር በመንግሥቱ ነበረ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ዛሬም ለዘላለሙ። አምላካችን ሆይ በቀና
የሚያገለግሉትን በዓል ይቅርታን ያገኙት ከእኛ ጋር የተሰበሰቡትን ሁሉ አምላካችን ክርስቶስ ሆይ ይቅር በላቸው። በሚያስፈራና የሚያስገድል መንገዳቸው ተቀበላቸው። የተጨነቁትን አሳርፍ። በሰንሰለት የታሰሩትን በእርምና በምድር ያሉትን በልቦና አገዛዝ የተያዙትን አምላካችን ሆይ በቸርነትህ አድናቸው። መምህራችን ኢየሱስ ክርስቶስ ወዳንና ልጅ አስባቸው። ያዘነውን ለተለያዩ መንግሥት አስባቸው። ኃጥአንንም አስበን። አሜን። ሕዝብና መንግሥትና እስከ ሰላም ጠብቃቸው፣ ከፍ ከፍ አድርጋቸው።
ለመንፈስ
ስዝነት እግዚኦ መሐረነ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንት እንዲሁም በዛሬው ዕለት እድሉ ፈቅዶላችሁ እግዚአብሔር ጠርቷችሁ ሥርዓተ ጋብቻችሁን በቅድስት ቤተ ክርስቲያን የፈጸማችሁ ክቡራን የልዑል እግዚአብሔር ቤተሰቦች በቅድሚያ እንደምን አደራችሁ? እግዚአብሔር አምላካችን በቸርነቱ ጠብቆ ይህችን ሰዓትና ደቂቃ ፈቅዶ ለዚህ ሰዓትና ደቂቃ ደርሰን ክብር ምስጋና ይግባው። እንግዲህ ዛሬ ታላቅ ዕለት ነው። ለቤታችን እናታችን ድንግል ማርያም የልደት ቀን የእመቤታችን ልደት የእኛም የልደት ቀናችን በመሆኑ እንኳን ለዚህ አደረሰን። ብርሃነ ተፈኖ ድብነ በሰርጋችን እንድትባርከን ጌታ ጠርተንሃል። ከእናቱ ጋራ ከእመቤታችን ከመላእክቱ ጋር በሰርጋችን ከሐዋርያት ጋር በሰርጋችን ከወዳጆች ጋር በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል። በእምነት ሆነን
ከእናንተ ጋራ ከመላእክቱ ጋር አመሰጋችን ከሐዋርያት ጋር አመሰጋችን ከወዳጆች ጋር አመሰጋችን ከልጆች ጋር እመቤታችን እንደታማኝልን የጎደለውን ነገር በልጅ ቃሉን እንዲሞላ በረከተ እሱን ቤታችንን ይምላ በረከተ እሱን ይምላ በሰርጋችን ዕለት እንድትባርከን ጌታ ጠርቶናል ከእናንተ ጋራ ከእመቤታችን ከመላእክቱ ጋር አመሰግን ከሐዋርያት ጋር ከወዳጆች ጋር አመሰጋችን በጎደለ ሁሉ እየጨመርሽልን ቤታችንን ሁሉ እናታችን ለአገልጋዮችሽ ድንግል ንገሪያችን ጠርተን እንዳናፍር ጋኖች ያችን ጠርተን እንዳናፍር ጋኖች ያችን በሰርጋችን ዕለት ጌታ ጠርተን በእምነት ሆነን ከእናንተ ጋራ ከእመቤታችን ከመላእክቱ ጋር ሰርጋችን ከሐዋርያት ከወዳጆች ዝማሬ መላእክትን ያሰማልን። ዛሬ የጋብቻውን በዓል አስመልክቶ ያቀረቡት ዝማሬ ነው። ዝማሬ መላእክትን ያሰማልን። ከዚህ በመቀጠል አንድ መምህር ቅኔ ያቀርቡልናል። እሳቸውም መምህር ኤፍሬም ከቅድስት ሰዓሊተ ምሕረት የመጡ መምህር ናቸው።
ክብረ መራውያን ኩሎሙ ይደልወኪ ምዕራፈ ቅዱሳን የካ ክብረ መራውያን ኩሎሙ ይደልወኪ መካነ ሊቃውንት የካ አምጣነ ረድኤተ ጻድቅ ኪያኪ እስመ ረሰየት ምስማካ በላቸው እስመ ረሰየት ምስማካ ክብረ መራውያን ኩሎሙ የሁሉ ሙሽሮች ምስጋና ለደብረ ሳህል ለቅዱስ ሚካኤል ለየካ ደብረ ሳህል ቅዱስ ሚካኤል ይገባል እያልን አመስግኑ ቅዱስ ሚካኤል። ክብረ መራውያን ኩሎሙ ይደልወኪ ምዕራፈ ሊቃውንት የካ ምዕራፈ ሊቃውንት የካ ስርዓተ ሃይማኖት ኪያኪ እስመ ረሰየት ምስማካ ማርያም ወላዲተ አምላክ ከብካብ ለባሲተ ሞገስ ወግርማ አጽንዒ በረድኤትኪ ለዓለም ድካማ ነው ለዓለም ድካማ ወላዲተ አምላክ ከብካብ ወላዲተ አምላክ ከብካብ ለባሲተ ሞገስ ወግርማ አጽንዒ በረድኤትኪ ለዓለም ድካማ። ኧረ ሽልማት ሰውን እንዳታስመስል ካለ ቤተሰብ እዚህ ጋር ሽልማት ጀምሮ ላመስግንበት እግዚአብሔር አይገባም ነበር። ይሄ ሙሽሮቹና ሚዜዎችን ለመቀስቀስ የታሰበ ቅን አመስግኑለት እግዚአብሔር እንግዲላችሁ ወላዲተ አምላክ ከብካብ ለባሲተ ሞገስ ወግርማ ይኸውላችሁ ነግሬያቸው የለም ችግር መጣ ቃለ ቤተሰብ እዚያው ሳሊተ ምሕረት ይመስለኝ ነበር ሽልማት ያለው ለካ ደብረ ሳይልም አለ ማለት ወላዲተ አምላክ ከብካብ ወላዲተ አምላክ ከብካብ ለባሲተ ሞገስ ወግርማ አጽንዒ በረድኤትኪ ለዓለም ድካማ ዘውስተ ዓለም ህሙም አምጣነ ብዙ ህማማ ነው። ዓለም እኮ ታማብን ያለች እግዚአብሔር ግን በበረከቱ እየጎበኛት ነው። ሊቃውንተ ዓለም ሊቃውንተ ከሃ ወዝየ ስርዓተ ማህሌት ሊቃውንተ ከሃ ወዝየ አዋልድሃ ለጽዮን ትንሣኤ ምራዊ ሰበካ አዋልድሃ ለጽዮን ትንሣኤ ምራዊ ሰበካ እስመ ኮነት ምድረ ሊቃውንት ደብረ ሳህል የካ ነው። ደብረ ሳህል የካ አምላኪየ ርይስ ሀቤከ ጸናት ነፍስየ ለከ ሲሸለም ዝማይቱ እንዲታይለታታ እንደነገርኋችሁ ረበሱ ልትለብጡኝ ነው ስሚታይቱ አባታችን ይከልክሉ ህዝቡ በሉና መስግኑ። ሀብታሙ የትኛው ነው ሀብታሙ? እስኪ ዜና አውጣባክ እሰይ ሀብታሙ ጀግናው ይችን መታይ ቆንጆ ዘለላ አመጣት ከቤቱ አገኛት በድንገት አመጣት። ሾላን ስትበላ ነው። ሾላ አካባቢ ነው። እዚህ ሾላ እንግዲህ አያችሁ። ኧረ በስመ አብ ኧረ በስመ አብ ከባድ እኮ ነው። በልና መስግኑ። ክብረ መራውያን ሀብታሙ ኃያል እንተ ዘይሃልቅ ምስጢሩ ሀብታሙ ኃያል ዘይሃልቅ ምስጢሩ በረቤት ኪያክም ይቤለነ በረቤትዬ ምስሌ ህድሩ አለቀ። ምስሌ ህድሩ አያችሁ። እኔ ቤት እግዚአብሔር ረድኤት ማለት በረከት ነው። እንግዲህ ሀብታሙ
መራዊ ሃይማኖት ሀብትሽ ዘይሃልቅ ምስጢሩ ይቤለነ በረድኤቴ ምስሌ ህድሩ እስመ ዘሚካኤል ውእቱ ዘማህደሬ ምስጢሩ። አያቸው የቤተ ምስጢሩ የሚካኤል ነው፣ ቅዱስ ሚካኤል ነው። እዚያ ነው የማገባው እሱ አለ ማለት ሙሽሮቹም አሉ ማለት ነው። አመስግኑ እግዚአብሔርን። ኃያላነ ኮኑ መራውያነ ዛ ሀገር መራውያነ ዛ አባይ አሚን ኃያላነ ኮኑ መራውያነ ዛቲ ሀገር ወበውስተ ዓለም ተሰፉ ወበውስተ ዓለም ተሰፉ ኃያላነ ኮኑ መራውያነ ዛቲ ዕለት ወበውስተ ዓለም ተሰፉ ውሳጤ ደብረ ሳይል አባይ እስመ ተጋብኡ ናው ነው። እስመ ተጋብኡ ናው በቅዱስ ዮሴፍ አቃቤ ድንግል ዘኮነ በቅዱስ ዮሴፍ አቃቤ ድንግል ዘኮነ ወዘፈድፈደ ጸጋው ነው። ወዘፈድፈደ ለእግዚአብሔር ምድር በምልአ ዓለምኒ ወኩሎሙ ለይነብሩ ውስቴታ ዮሴፍ ፋሪሃ ዮሴፍ አቃቤ አባታችን ሰው መስቀል ቆርጠል ሰው ሊያስመስል አይመጣም። ዮሴፍ አቃቢያ ለረድኤተ ጻድቅ ድንግል ለረድኤተ ጻድቅ ድንግል ዘእግዚአብሔር ፈቀዳ ለድንግል ለረድኤት ድንግል ተህሊና ምድረ ግብፅ ወሰዳ ምድረ ግብፅ ወሰዳ ዘምስለ ሰሎሜ መርዓት ዘምስለ ሰሎሜ መርዓት ዘእግዚአብሔር ፈቀዳ አምጣነ እስመ በምድረ ግብፅ ይፈጽም በአዝማዳ እስመ ዝንቱ ለዓለም እንግዳ ነው። ለዓለም እንግዳ ዮሴፍ ቅዱስ ዮሴፍ ለእግዚአብሔር ቅዱስ ዮሴፍ ለእግዚአብሔር ቅዱሱ ይቤለነ ድንግል ተህሊና ደብረ ሳይል ህስሱ አለ። ደብረ ሳይል ፈልጉ። እንግዲህ ሙሽራ ከፈለጋችሁ በስርዓት ለመዳር ከፈለጋችሁ ደብረ ሳይል ሂዱና ተጋቡ እያሉ ነው አባታችን። እግዚአብሔርና መስኩኑ ለለለ ብሩ በጣም እየተበረከበ ነው። አባታችን ሰብስቡ። እንግዲህ ይኸው ሰው እየሳቀ ነው። ገና እንመጣለን እያላችሁ ነው። እኔ አንገቴ አይችልም ከዚህ በኋላ ስርዓት አድርጉ። አመስግኑ እግዚአብሔር። ዮሴፍ ፋሪሃ ለረድኤተ ጻድቅ ድንግል ዘእግዚአብሔር ፈቀዳ በትፍስሕት ለድንግል ለረድኤት ድንግል ተህሊና ምድረ ግብፅ ወሰዳ ዘምስለ ሰሎሜ መርዓት እንተ ፈድፈደ ልማዳ ነው። እንተ ፈድፈደ ልማዳ ወበምድረ ግብፅ ይትሃይ ግብረ ዘመድ። ኧረ ወደ ኪስም እየጨመሩ እንዴት ተባካቸው። አመስግኑ እግዚአብሔር። ይትባረክ እግዚአብሔር አምላክ አበዊነ ይትባረክ እግዚአብሔር አምላክ አበዊነ ሚካኤል መልአከ ኃይል በቅዱስ ሚካኤል ላጠቃለሁ። ሚካኤል መልአከ ኃይል አዝማደ ገብርኤል ዘመደ ገብርኤል ብስራታዊ ቃሎ አርአየ ለመራውያን ኩሎሙ ቃሎ አርአየ ለመራውያን ኩሎሙ አምጣነ ተረኩ ደብረ ሳይል አምጣነ ተረኩ ደብረ ሳይል ቤቱ ብለው አያችሁ። ሰው በቤቱ እናንተ ብሏቸዋል ጌታ። አንተ ሙሰን በሉ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። አያችሁ፣ በኢየሩሳሌም ቆዩ ማለት በቤተ ክርስቲያን ቆዩ ነው። ሙሽራውና ሙሽሪት ደግሞ በዚህ ቆይተዋል። ቃልዎትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። ከዚህ በመቀጠል ሰዓታችን እየሄደ በመሆኑ
አጠር ለማድረግ የምስክር ወረቀቱን እናካሄዳለን። የቤተ ክርስቲያን እንግዲህ የማይታየውን ቅዱስ ቁርባን በቅዱስ ቁርባን የሚሰጠውን ጸጋ ሌሊት በቅዳሴው ላይ እንግዲህ የማይታየውን ጸጋ እግዚአብሔር ሰጥቷቸዋል። ቅዱሳን በካህናቱ በቀዳሴያኑ አማካኝነት ሰጥቷቸዋል። አሁን ደግሞ የሚታየውን እያስታወሱ ያኛውን የሚያስታውሱበት የምስክር ወረቀት ቤተክርስቲያናችን ሰጠዋለ። የምስክር ወረቀቱን እያነበው አባታችን ይሰጡልናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት እግዚአብሔር አንድ ያደረገውን ሰው አይለየው። ማቴዎስ 19 ቁጥር 6። ወደ ሶስተኛውና ለመጨረሻው ስንሄድ በኢትዮጵያ ኦርቶዶክስ ቤተክርስቲያን የጋብቻ ምስክር ወረቀት እግዚአብሔር አንድ ያደረገውን ሰው አይለየውም። ማቴዎስ 19:6 የሙሽራው ስም ደጀኔ ኃይሉ አየለ፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ትዝታ በቀለ ቀጀላ፣ ዜግነቷ ኢትዮጵያዊ። የጋብቻውን ስነ ስርዓት የፈጸመው መላከ ሳይል ስዩም ወልደ ገብርኤል የየካ ደብረ ሳይል ቅዱስ ሚካኤል ዋና አስተዳዳሪ። የጋብቻው ስነ ስርዓት የተፈጸመበት የካ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን። ጋብቻው የተፈጸመበት ሀገር ኢትዮጵያ። ቀን 1/9/2016 ዓ.ም። የሶስቱም ምስክሮች መላከ ሳይል ገብረ ስላሴ ሲሳይ፣ ካሴ አሰፋ፣ አበራ ረጎ። ከዚህ በላይ ስማቸው የተጠቀሰው ደጀኔ ኃይሉና ትዝታ በቀለ ጋብቻቸውን በሕገ ቤተ ክርስቲያን የፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይህ የጋብቻ ምስክር ወረቀት ሰጥቷቸዋል። እንግዲህ መርሃ ግብራችን በዚህ ተጠናቋል። እንግዲህ ቅድም የተወሰነ ትምህርት ሰጥተናል። ጊዜያውን በትምህርት አንጨርስም። የተማሩ በመሆናቸው ነው ይህንን ጋብቻ የፈጸሙና በቤተ ክርስቲያን በቅዱስ ቁርባን እና ስለዚህ በተለይ ሙሽሮቻችን የምንመክራችሁ ትልቁ ለትዳር ጸሎት ነው፣ ከቤተ ክርስቲያን አለመለየት ነው እና ዛሬ የምናከብራቸው እናታችን ቅድስተ ቅዱሳን ድንግል ማርያምን ያስገኙልን ሐናና ኢያቄም ትልቁ ለጋብቻ ትምህርት ሆነው ጽናታቸው ፈተና ቢመጣባቸው ችግር ቢፈራረቅባቸው ጸንተው እግዚአብሔርን ተስፋ አድርገው ዘወትር በእንባ በጸሎት እግዚአብሔርን በመጠየቃቸው ነው። ይችን እናት ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው፣ ለእኔ ምን አይነት እየተሰሩልኛላችሁ ብሎ የተናገረውን አምላክ በአጭር ደረት በጠባብ ቁመት ወስና የምትገኝ ድንግል ማርያምን የአምላክን እናት ያስገኙ። ጋብቻቸው በጸሎት የጸና በስነ ምግባር የጸና ፈተናውን ችግሩን አድርገው እግዚአብሔርን ተስፋ አድርገው በመኖራቸው ነውና በጸሎት ጸንታችሁ መጀመሩ ቤተክርስቲያናችን ከአድናቆት ጋር በሥርዓተ ቅዳሴ በቅዱስ ቁርባን ቤተክርስቲያናችን አንድ አድርጋቸዋለች። ይህ አንድነት ደግሞ ሊጸና የሚችለው እንዲህ ላለው ሰው ፈተና ይበዛበታል። እንዲህ ላደረገ ሰው መካከል ላይ ሰይጣን ይገባል። ብዙ ሐናና ኢያቄምን ሰይጣን ብዙ ፈትኗቸዋል። ግን ያንን ፈተና እግዚአብሔርን በመያዝ ከእግዚአብሔር ጋር ከእውነተኛው ግንድ ጋር በመጣበቅ ያን ፈተና አልፈውታልና እናንተ ልታልፉት የሚችሉ በውጭ ሀገር ያላችሁ በዚህም ያላችሁ እግዚአብሔር ኤምባሲ አይከለክለውም፣ ደንበር አይከለክለውም፣ ሀገር አይከለክለውም። በሁሉም እግዚአብሔር ያለ እግዚአብሔርን ይዛችሁ እንድትጓዙ የቤተ ክርስቲያን መልእክት ነው። እዚህ በመቀጠል አባታችን የመጨረሻውን ጸሎት አድርገውልን ወደ ቀጣይ ወደምትሰሩበት መርሃ ግብራችሁ ተዳላችሁ። የቤተ ክርስቲያን ያለችውን መርሃ ግብር ግን በዚህ ያጠናቀናል። አሁን ወደ አባታችን። እግዚአብሔር አምላካችን የልጆቻችን ጋብቻ እስከ መጨረሻው ድረስ የጸና ያድርግልን። እናታችን ቅድስት ድንግል ማርያም
በመካከላቸው አትለያቸው፣ ተጠበቃቸው፣ ትዳራቸውን ትባርክልን። ጸሎታችንን ልመናችንን ያሳርግልን፣ ይቀበልልን። ሀገራችን ሰላም ያድርግልን፣ ሕዝባችን ይጠብቅልን። ሰላም ያሳደረን አምላክ በሰላም በፍቅር በጤና እንዲያውለን ቅዱስ ፈቃዱ ይሁንልን። የእግዚአብሔር ስም ቅዱስ ስሙን እንጠራለን። አባታችን ሆይ ብለን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኮኑ ፍቱሐነ ወንጹሐነ ኮኑ ፍቱሐነ ወንጹሐነ ኮኑ ፍቱሐነ ወንጹሐነ የረሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ስብሐት ለወልድየ ኦ ጊዜ ኢየሱስ ክርስቶስ ሠራይ ኃጢአቴ ኃጢአተ ሁሉም ማይሠራ ኃጢአት እግዚአብሔር ይፍታ። በሳምራዊ ፍስሐ ለኩሉ በሳምራዊ ፍስሐ ለኩሉ በሰላም ዛውተ ገበሉ ዘምሩ በሰላም ዛውተ ገበሉ በሰላም ዛውተ ገበሉ በሰላም ዛውተ ገበሉ መጣ ሙሽራ የሁላችን ደስታ መጣ ሙሽራ የሁላችን ደስታ በሰላም ውጡ ተቀበሉ በሰላም ውጡ ተቀበሉ በሰላም ውጡ ተቀበሉ በሰላም ወመአኮ ከመሬዛየን ወመአኮ ከመሬዛየን ሲበሉ ሲጠጡ ወይኑ አልቆባቸው